በኢትዮጵያ የመጀመሪያ የሆነው የታላቁ ዋልድባ ገዳም አባቶቻችን የሚመገቡት ቋርፍ ምንድን ነው? ታላቁ ዋልድባ ገዳም በ485 ዓ.ም ከተመሰረተ ጀምሮ አባታችን አቡነ ዘጰራቅሊጦስ አበምኔት እስከሆኑበት እስከ 16ኛው መቶ ክፍለ ዘመን ድረስ እነዚህ ሶስት የእጽዋት ስሮች ለምግብነት ያገለግሉ ነበር። እነሱም ገመሎ፣ ሳዳ፣ ጣብሌ ይባላሉ። የእነዚህ እጽዋት ስራቸው ተቆፍሮ ይሰበሰባል። የሳዳና የገመሎ ስር እንደ ድንች ዕለቱን ተቀቅሎ ይበላል። ጣብሌ የሚባለው ስር ግን እጅግ በጣም መራራ በመሆኑ በመጀመሪያ በውሃ ይቀቀላል። ከበሰለ በኋላ ስሩ ረጅም የሆነ ብዙ ፀጉር የሚመስል ነገር ስላለበት እንዲላጥ ይደረጋል። ከተላጠ በኋላ በፀሐይ ይደርቃል። ከዚህ በኋላ እንደ እንቅብ ሆኖ ከሽመል በተሰራ ቅርጫት ላይ ይሞላና ከፈሳሽ ውሃ ወይም ደግሞ ከትላልቅ ወንዞች ውስጥ 7 ቀን ተነክሮ ይቆያል። ድጋሚ በፀሐይ ይደርቃል። ከደረቀ በኋላ በንጽህና እንዲቀመጥ ይደረጋል። አባቶቻችን ለምግብነት ሲፈልጉት ከሸክላ በተሰራ ምቾት ወይም ደግሞ በብረት ድስት ድጋሚ ይቀቀላል። እጅግ በጣም መራራ ከመሆኑ የተነሳ 3 እጅ ውሃ 1 እጅ ጣብሌ ተደርጎ እጅግ በጣም በደንብ ከበሰለ በኋላ በጭልፋ እየተጨለፈ ይህ መራራ የሆነው ምግብ ለመነኮሳቱ እኩል ይታደላል። ይህ የዛፍ ስር የሚቆፈረው የጥንት አባቶቻችን ባዘዙት መሰረት ከመስከረም 30 እስከ ጥቅምት 11 ቀን ብቻ ነው። እነዚህ ገዳማውያን አባቶቻችን ዓለምን ንቀው መራራ የሆነውን ስር እየተመገቡ ሰውነታቸው እንደ እንጨት እስከሚደርቅ ድረስ ስለ ኢትዮጵያ ሀገራችን፣ ስለ ዓለም ሰላም ዘወትር ወደ እግዚአብሔር ይጸልያሉ። የእነዚህ ደጋጋ አባቶቻችን በረከታቸው ይደርብን። በቀጣይ ክፍል ከ16ኛው መቶ ክፍለ ዘመን ጀምሮ እስከ ዛሬ ድረስ የሙዝ ተክል እንዴት ተፈቀደ፣ አሰራሩስ ምን ይመስላል የሚለውን ይዤላችሁ ቀርባለሁ። ወንድማችሁ ልጃችሁ ዲያቆን አዱኛው ነኝ። ፎሎው፣ ላይክ፣ ሼር እያደረጋችሁ ለሁሉም ኦርቶዶክሳውያን አድርሱ።